ሰላም ጋይስ እንዴት ናችሁ? ዛሬም በሌላ ቪዲዮ ተመልሻለሁ። ከዚህ በፊት የተለያዩ የዌብ ዴቨሎፕመንት ጋር የተያዙ ቪዲዮዎችን ለቅቄ ነበር። አሁን እንደገና በአዲስ መልክ ይዤላችሁ እመጣለሁ። ለረጅም ጊዜ ቪዲዮ ስላለቀው እነዚህን ቪዲዮዎች ላይክ፣ ሼር በማድረግ እንድታግዙኝ እፈልጋለሁ። ከዚህ በፊት የተለያዩ ስለ ዌብ ዴቨሎፕመንት ጋር የተያዙ ስለ HTML፣ CSS እንዲሁም ጃቫስክሪፕት ቪዲዮዎችን ለቅቄ ነበረ። ብዙዎቻችሁ አይታችሁታል። አሁንም በድጋሚ ቤዚክ እና አድቫንስ የሆኑ ቪዲዮዎችን እለቃለሁ። በዛሬ ቪዲዮ የተወሰነ ኢንትሮዳክተሪ ሀሳቦችን እናያለን። በዛሬም ቪዲዮ ካለኝ ኤክስፒሪየንስ የተለያዩ ሀሳቦችን ሼር አደርጋችኋለሁ። እስከ መጨረሻው እንድታዩት ጋበዝኳችሁ። ሰብስክራይብ ማድረግ እንዳትረሱ። የተወሰነ ስለ ራሴ ኢንትሮዳክሽን ልስጣችሁ። የኮምፒውተር ሳይንስ ግራጁዌት ስሆን ላለፉት 3 ዓመታት በተለያዩ ፕሮጀክቶች ላይ ተሳትፌያለሁ። ሞስትሊ ባክኤንድ ዴቨሎፕመንት ላይ የተሳተፍኩት፣ በተወሰነ ደረጃ የተለያዩ የፍሮንቲንድ ፕሮጀክቶች ላይም ተሳትፌያለሁ። ስለዚህ በዚህ ቻናል ካለኝ ከልምድ አንጻር ከተማርኳቸው እንዲሁም ከመማራቸው ነገሮች የተለያዩ ሀሳቦችን ማጋራበት ቻናል ነው። የቴክ ኢንዱስትሪ ላይ መግባት የምትፈልጉ ከተለያዩ የዌብ ዴቨሎፕመንት ፕሮግራሚንግ ጋር ተያይዞ መማር ማወቅ ለምትፈልጉ ነው ይሄ ቻናል። የዚህ እንትን ላይ ፍላጎት ካላችሁ ይህን ቻናል ሰብስክራይብ በማድረግ ኖቲፊኬሽኑንም በመጫን በተለያየ ጊዜ የምለቃቸው ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። በጥቂቱ ስለኔ ይሄን ካልኳችሁ ካሉኝ ኤክስፒሪየንስ አንጻር ማወቅ ይገባችኋል የሚላችሁን ሀሳቦች አጋራችኋለሁ። የመጀመሪያው ሁሉም ነገር ማወቅና ማስታወስ እንደሌለባችሁ ነው፣ ወይም ለማስታወስ እንዳትቸገሩ ነው። ይህም ስላችሁ ብዙዎቻችን ስንጀምር የሚያጋጥመን ክስተት ነው። ይህም ብዙ ነገር በምንማርበት ጊዜ ሁሉን ነገር ለማስታወስና ለማወቅ እንጥራለን። ይሄ ብዙ ጊዜያችንን ሊወስድብን ይችላል ማለት ነው። ስለዚህ የምንማረውን ወይ የምናጠናውን ነገር ቤዚክ ኮንሴፕቱን ብቻ መረዳት በቂ ነው። በተለይ በአሁን ባለንበት ጊዜ የተለያዩ የአይ ቱሎች አሉ የሚያግዙን። ስለዚህ ቤዚክ አንደርስታንዲንግ ካለን እነዛን ነገሮች ሰርች አውት እያደረግን እንደገና ማስታወስ እንችላለን ማለት ነው። ስለዚህ በዚህ ዙሪያ ምንድን ነው የምናደርገው ማለት ነው? እያንዳንዱን የምንማረውን ነገር ለምሳሌ ዌብ ዴቨሎፕመንት ከሆነ ቤዚክ ኮንሴፕቱን አንደርስታንድ ካደረግን በኋላ በተለያዩ ጊዜ የተለያዩ ነገሮች ሰራ በምንፈልጋቸው ነገሮች ላይ ሰርች እያደረግን እነዛን ነገሮች ማስታወስና ማወቅ እንችላለን ማለት ነው። ግዴታ እያንዳንዱን ነገር ማወቅና ማስታወስ የለብንም ማለት ነው። ሁለተኛው በተለይ አይቲ እና ቴክ ሪሌትድ ላይ ያለን ሰዎች በጣም የምንጠቀመው ስኪል ነው። ከፕሮግራሚንግ እና ከኮዲንግ የበለጠ የምንጠቀመው ስኪል ነው። ይሄም ሰርች ማድረግና ጉግል የማድረግ ስኪል ነው። ምክንያቱም ብዙ ነገሮችን ቅድም እንዳልኳችሁ ስለማናስታውስ ስለምንረሳ በዚህ መልኩ ነው የተለያዩ ነገሮችን የምንሰራው። እንደገና አዳዲስ ነገሮችንም ማግኘት የምንችለው ሰርች እና ጉግል በማድረግ አሁን ላይ የተለያዩ የኤአይ ሞዴሎች ስላሉ ከነሱ ጋር አብረን መስራት ይኖርብናል ማለት ነው። የምንፈልጋቸውን ነገሮች እንዴት መጠየቅ እንዳለብን እንዲሁም የተለያዩ ሀሳቦችን እንዴት ነው ሰርች የምናደርገው የሚለው አንዱ ስኪል በጣም ያግዘናል ማለት ነው። ሌላው ደግሞ ሰልፍ ዲሲፕሊን ነው። በተለይ የዚህ የአይቲ ሪሌትድ የሆኑ ኮርሶችን የምትወስዱ ከሆነ አብዛኛውን ነገር ትምህርት ቤት ላይ ወይም የተለያዩ ኮርሶች የሚሰጡ ኮሌጆች ላይ አትማሯቸውም። ምክንያቱም እነዚህ ተቋማት በብዛት የሚያስተምሯቸው ቤዚክ እና ፋንዳሜንታል የሆኑ ነገሮች ነው። ከዛ ባሻገር ያሉትን ነገሮች የምትማሩት አብዛኛውን ጊዜ በራሳችሁ ነው። ስለዚህ አብዛኛው ብዙ ጊዜ ፕሮግራመሮች ሰልፍ ቶት ናቸው። ለዚህ ደግሞ ሰልፍ ዲሲፕሊን በጣም አስፈላጊ ነው። ምክንያቱም ራሳችሁን ገዝታችሁ ጊዜ ሰጥታችሁ እያንዳንዱን ነገር ፕራክቲስ እና መማር ይኖርባችኋል ማለት ነው። ስለዚህ እኔም በምሰራላችሁ ቪዲዮዎች ላይ ራሳችሁን ዲሲፕሊን አድርጋችሁ ጊዜ ወስዳችሁ ፕራክቲስ እያደረጋችሁ ካልሰራችሁ ብዙ ለውጥ አታዩም ማለት ነው በራሳችሁ ላይ። ስለዚህ በዚህ ኤሪያ እና እንዲሁም በተለያዩ ኤሪያዎች ላይ ጥሩና ጎበዝ ለመሆን ሰልፍ ዲሲፕሊን በጣም አስፈላጊና ዋነኛ ነው። ሌላውና አስፈላጊ ነገር በተወሰነ ደረጃ የእንግሊዝኛ አንደርስታንዲንግ ያስፈልገናል ማለት ነው። ይህም ስንል እንግሊዝኛ ፐርፌክት መሆን አለብን ሳይሆን ቤዚክ አንደርስታንዲንግ ሊኖረን ያስፈልጋል ማለት ነው። ምክንያቱም ቅድም እንዳልኳችሁ ብዙን ነገር የምትማሩት በራሳችሁ ስለሆነ እነዚህ ነገሮች ለመማር ደግሞ ብዙ የምታገኟቸው ዶክመንቶች፣ ቪዲዮዎች ደግሞ እንግሊዝኛ ላይ ቤዝድ ያደረጉ ናቸው። ስለዚህ እነዚህን ለመረዳት የእንግሊዝኛ ሌቭላችን ጥሩ መሆን አለበት ማለት ነው። ሌላው ተጨማሪ ደግሞ ብዙዎቻችሁ የምታነሱት ኮድና ፕሮግራም ለማድረግ ፒሲ ያስፈልገናል የሚል ነው።
አዎ ፒሲ ያስፈልገናል። በስልክም ተጠቅመን ፕሮግራም መጻፍ እንችላለን፣ ግን የበለጠ ሞር ፎከስድ ሆነን እንድንሰራ ፒሲ ቢኖረን አስፈላጊ ነው። ፒሲ ስንል ግን የተለያዩ ሃይኤንድ የሆኑ ለጌሚንግ የሚሆኑ አይነት ፒሲዎችን ግዴታ አድርጋችሁ ማየት የለባችሁ። ቤዚክ የሆነ ቆንጆ የሆነ ትንሹ ፕሮሰሲንግ ስለሚፈልግ 4 ጂቢ ራም ያለው ከኮር i3 ጀምሮ ቤዚክ የሚባል ኮምፒውተር መጠቀም ትችላላችሁ። ይሄን ያህል ብዙ የሚያስጨንቅ አይደለም። ሞር ፎከስድ የሃይ ፐርፎርማንስ ፒሲዎችን ከፈለጋችሁ የተለያዩ ሃይ የሆኑ ሲሙሌሽን የሚያስፈልጋቸው የጌሚንግ ዴቨሎፕመንት፣ የተለያዩ የሞባይል ዴቨሎፕመንት ጋር የተያዙ ሃይ ፐርፎርማንስ የሚያስፈልጋችሁ እንትኖች ላይ ካልሆነ በስተቀር ቤዚክ ለሆኑ ፕሮግራሚንጎች ሲምፕል የሆኑ ፒሲዎችን መጠቀም ትችላላችሁ። ያው ቅድም እንዳልኳችሁ ሞባይል ላይ ፕሮግራም ማድረግ እንችላለን፣ ግን በደንብ አንደርስታንዲንግ ኖሯችሁ ሁሉ ነገር እያያችሁ እንድንሰሩ የተሻለው ፒሲ ስለሆነ ነው። ግን ለሌላችሁ መማር እንዲሁም በደንብ ቤዚክ የሆኑ ነገሮችን አንደርስታንድ ተዳረጉ ስልካችሁን መጠቀም ትችላላችሁ ማለት ነው። ሌላው በዚህ ቻናል ምን ነገሮችን እናያለን የሚለውን ልንገራችሁ። ቤዚካሊ የምናያቸው የዌብ ዴቨሎፕመንት እና ስለ ፕሮግራሚንግ እና ኮዲንግ የተያዙ ቱቶሪያሎችን ሀሳቦችን ነው በብዛት የምናየው። ስለ ዌብ ዴቨሎፕመንት የተለያዩ ሳምፕል ፕሮጀክቶችን እየሰራ እናያለን። ፕሮግራሚንግም እንደዚሁ የተለያዩ አሁን ላይ ፌመስ የሆኑ ፖፑላር የሆኑ ፕሮግራሚንግ ላንጉጆችን እየመረጠን የፕሮግራሚንግ ኮንሴፕቶችን እናያለን። ሌላው በተወሰነ ደረጃ እኔም አዲስ ነኝ፣ እነዚህ ነገሮች ላይ አብሬ እየተማማርን የምንሄድበት ናቸው። ስለ ኤአይ፣ ማሽን ለርኒንግ እንዲሁም የተለያዩ ቴክና አይቲ ሪሌትድ የሆኑ ሀሳቦች እናያለን። እንዲሁም ተጨማሪ ሌሎች ነገሮችንም በዚህ ቻናል ላይ አማጋራችሁ ይሆናል። እስቲ እናንተስ ያላችሁ ሀሳብ፣ አስተያየት እንዲሁም ጥያቄዎች ኮሜንት ላይ ጻፉልኝ። ከወዲሁ ይህንን ቻናል ሰብስክራይብ በማድረግ እነዚህን ኮርሶች፣ ቱቶሪያሎች ማግኘት ትችላላችሁ ማለት ነው። ከዚህ ዩቲዩብ ቻናል ባሻገር የተለያየ ሶሻል ሚዲያዎች ላይ ታገኙኛላችሁ። በቲክቶክ ላይ፣ ኢንስታግራም @codingtruth ብላችሁ ታገኙኛላችሁ። እንዲሁም ዲስክሪፕሽን ላይ እና ኮሜንት ላይ ማስቀምጥላችኋለሁ። ቴሌግራም ቻናላችንን ጆይን በማድረግ የምትፈልጉትን ጥያቄዎች ዲኤም በማድረግ ትችላላችሁ። የዛሬ ቪዲዮ ይሄን ይመስላል። በቀጣይ ቤዚክስ የዌብ ዴቨሎፕመንት ኮርስ እንጀምራለን። የተለያዩ ሀሳቦችን አብረን እናያለን። ቪዲዮ ለብዙ ሰዎች እንዲደርስ ሼር፣ ላይክ ማድረጋችሁን አትርሱ። እንዲሁም በድጋሚ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ።